እኔ አብራ ኃይሉ ተሰማ እባላለሁ። የመጣሁት ከአሜሪካ ነው። ሜሪላንድ ግዛት ውስጥ ነው የምኖረው። እዛ ለ33 ዓመት ኖር ያለው በዚህ በስኳር እንትን ዲያቤቲክ 2 ውስጥ ወደ 24 ዓመት መድኃኒት ወስጃለሁ። እዚህ ላይ ፍኖች አሉ። ኦኬ እቺ ምንድን ነች? እቺ ነች እንግዲህ ሞኒተር እያደረገ እዚህ ውስጥ ሴንሰር ነው። ይሄ ሴንሰሩ ለዚህ ያቀብለዋል ማለት ነው። እና ሁሉ ጊዜ ያቀብልልናል። እና ይሄ ሞኒተር ያደርጋል። እዚህ ጋር 109 የምትል ቁጥር አለች። አሁን ራይት ናው ያለው እሱ ነው የሚያሳየው። እዚህ ሀገር ከመጣሁ እመጣለሁ በየጊዜው፣ ግን ስለ ዞይ በጣም ብዙ ይወራል። ማየት አለብኝ ብዬ የዛሬ 5 ወር ተኩል ነው መጥቼ በሰጠኝ እንትን መሰረት ወደ አሜሪካ ተመልሼ ሁሉን ነገር አድርጌ 5ኛው ቀን ጀምሮ መድኃኒት ማቆም ደረጃ ደርሼ 1 ሳምንት በኋላ ምንም አይነት መድኃኒት መውሰድ አቁሜ እንትኔ እየተስተካከለ ከ100 በታች ይወርዳል። እንደውም አንዳንድ ጊዜ እስከ 68 ድረስ መውረድ ጀምሮ ነበር። አሁን 5 ወር ስትሆን መድኃኒት አቆምሃለሁ? ምንም አይነት ምንም አትወስድም? በቃ 1 ሳምንት ማለት ከጀመርኩ ጀምሮ 1 ሳምንት በኋላ እንግዲህ 5ኛ ወሬ ነው። ምንም አይነት መድኃኒት አልወስድም። የ24 ዓመት አንድ ጊዜ ተቀይሮ እንደዚህ ደረጃ ደርሷል። በጣም ብዙ ሰው ገርሞታል። እኔም በቴክኖሎጂ ብዙ ነገር እከታተላለሁ። ሪል መሆኑን ሰው ተረድቶታል። መዳን እንደሚቻል ዲሲፕሊን ጉዳይ ነው። አሁን እንቅልፍ ትንሽ ረብሻኝ ነበረ። ጥሩ ተኛለሁ። በጣም ትልቅ እንትን ነው። ብዙ ሰዎች እየተማሩበት ነው። ሰዎች ለመዳን እየፈለጉ ነው። መምጣት የማይችሉ ሰዎች ደግሞ ለነሱ መላ ቢባል ጥሩ ነገር ነው ብዬ እመክራለሁ። እዛ በተረፈ እዚህም ሀገር አሁን መጥቼ የተሰለፈ ሰው ሊኖር ይችላል። አሁን የላኳቸው ብዙ አሉ እንዳለ ማለት ነው። አድራሻውን እየላኩ በዛ በ24 ዓመታት የስኳር በሽተኛነት ቆይታና አሁን ያለፉትን 5 ወራት በጤና በአካል በሁለንተና ላይ ያለ ልዩነት በጣም ትልቅ ልዩነት ነው። አንደኛ ሜትፎርሚን ብቻ አይደለም፣ አብረው የሚሰጡ ነገሮች አሉ የምትወስዳቸው። በቀን እስከ 7-8 አይነት ታብሌት ትውጣለህ ማለት አሰልቺ ነው። ይህ ሁሉ ነገር ለማቆም ሰዎች አሁን ብዙ ከዚህ ከኔ በላይ መድኃኒት የሚወስዱ ሊኖሩ ይችላሉ። ከሱ ሁሉ ግን ዲሲፕሊን እንደሆነው እዚህ እንትን ውስጥ መጥተው ቢታዩና ያንን ተከትለው ቢድኑ ወደ መድኃኒትም አይዞሩም። ከዛ በኋላ እኮ ራሱ ፋንክሽን ማድረግ ይጀምራል እኮ እንደገና እንደ አዲስ ማለት ነው። ስለዚህ እኔ አንተ አሁን አዲስ የሆነ ነገር በህይወት ሁሉ ነገር ይለውጣል። መድኃኒት አለማዋጥ ራሱ የቻለ ትልቅ ነገር ነው። መድኃኒቱ ካቆምክ በኋላ የምታገኘው ፈውስ ፈንክሽን ማድረግ ሲጀምሩ የሚያምር ነገር ነው። ስለዚህ ሰዎች ይህንን ሚስ ባያደርጉና ለጤንነታቸው ቅድሚያ ቢሰጡ ጥሩ ነው ብዬ እመክራለሁ።